ሰላም እንኳን በደህና ወደ ዶክተር ሃኒቲዮ ሳይክ ቻናል በድጋሚ መጣችሁ። ዛሬ የትዳር አጋሮ ለእርሱ ያለውን ክብር እንዲያጣ የሚያደርጉ አንድ ድብቅ ልማዶች እንነጋገራለን። እስከ መጨረሻው አብረውን ይቆዩ። መከባበር የእያንዳንዱ ጠንካራ ግንኙነት መሰረት ነው። የትዳር አጋሮ ለእርሱ ያለውን አክብሮት በአንድ ጀንበር አይጠፋም፣ ግን ቀስ በቀስ በትንንሽ አመለካከቶችና ባህሪያት ውስጥ እየደበዘዘ ይሄድና አንድ ቀን አጋሮ በተለየ መንገድ እርሱን መመልከት ሲጀምር ምን እንደተለወጠ ግራ ይገባውታል። እውነቱ ግን እነዚህ ልማዶች በአንድ ጊዜ የበደሉት ወይም ደግሞ ያስቀየሙት ነገር ሳይሆኑ እርሱ ሳያውቁት ዕለት ተዕለት የሚያደርጓቸው ትንንሽ የሚመስሉ ነገሮች ናቸው። ከዛ ግን የትዳር አጋሮ ድሮ እርሱን ከማይበት አስተያየት እየቀነሰ እንዲሄድ ያደርገዋል። ጥሩ ዜና ግን አንዴ ካወቅናቸው ማስተካከልና እንደተከባበርን መኖር መቀጠል እንችላለን። ታዲያ እነዚህ 11 ክብርን የሚያጠፉ ስህተቶች ምንድን ናቸው? አንደኛ፣ የአጋራችንን ጥረት እንደ ተራ ነገር መውሰድ። ትዳራችን መጀመሪያ ዘመን ላይ የትዳር አጋራችን የሚያደርጉትን እያንዳንዱን ትንሽ ነገር፣ ጥረት፣ ደግነት፣ ጊዜ እናደንቃለን፣ ዋጋም እንሰጠዋለን። ነገር ግን እየቆየን መለማመድ ስንጀምር በትዳር ውስጥ ምቾት እየጨመረ ይሄድና መመሰጋገን ይጠፋል። የትዳር አጋሮት ለእርሱም ሆነ ለትዳሩ መስተካከል የሚያሳዩትን ጥረት እንደ ቀላል ነገር መውሰድ እንጀምራለን። አመሰግናለሁ ማለት ጥረታቸውን ማስተዋል ሲያቆሙ የማይታዩ እንደሆኑ ይሰማቸዋል እና አንድ ሰው የማይታይ ሆኖ ሲሰማው ለእርሱ የሚሰጠውን ቦታና አክብሮት ቀስ በቀስ እየቀነሰ ይሄዳል። ለምሳሌ በፍቅረኝነት ጊዜ ያላችሁ አበባ ገዝቶ ሲያመጣልሽ፣ አንቺን ለማግኘት ብሎ ከስራ ቀደም ብሎ መጥቶ ጊዜ ሲሰጥሽ፣ ወይም እሷን ቆንጆ ምሳ ሰርታ ቤቷ አስጋብዝህ፣ ላንተ ብላ ቤተሰቦቿን ቁጣ ችላ ብላ ስታገኝ፣ ይህና የመሰሰሉት ድርጊቶች አንዱ ላንዱ እንዳደረገው መስዋዕትነት ተቆጥሮ ምስጋና ይቸረው ነበር። አሁን ደግሞ ከተጋባችሁ በኋላ ሙሉ ጊዜውን ላንቺ ሰጥቷል። ምናልባትም ሰርቶ ያገኘውን ገንዘብ ሙሉ ለቤታችሁ እያዋለ ነው። እሷም ቁርስ፣ ምሳ፣ እራት ሰርታ እያበላች ነው። ቤተሰቤ ብላ አምናህ እየኖረች ነው። ታዲያ መስዋዕትነቱ በፍቅረኝነት ጊዜ ከነበረው ቢበልጥ እንጂ አያንስም። ልዩነቱ ታዲያ ምኑ ላይ ነው? ያስተሳሰብ ችግር ነው። የብዙ ሰው እምነት ሌላውን ሁሉ መንገደኛውን ሳይቀር ያመሰግናል፣ ግን የራስ ሰው ምስጋና አይገባውም፣ ግዴታው ነው ይላል። ይሄ እምነት መከባበርን የሚያጠፋ ትልቅ ስህተት ነው። ሁለተኛ፣ የራሳችሁን ድንበር አለማስከበር። ድንበር ማስከበር ሲባል በትዳር መሃል የምን ድንበር አንድ ሆነው የለም ልትሉ ትችላላችሁ። ግን ትዳር ማለት ሁለት በራሳቸው መቆም የሚችሉ የየራሳቸው ድንበር፣ እሴት፣ መርህ ያላቸው ሰዎች አንድ ላይ ሆነው የጋራ ህይወት የሚመሰርቱበት ተቋም እንጂ አንዱ የአንዱ ጥገኛ ወይም ተቆጣጣሪ ሆኖ የሚኖርበት አይደለም። መከባበር በሁለት ሰዎች መሃል ባለው ክፍተት ውስጥ ያድጋል። አንዳንድ ሰዎች አይ ካልኩ የትዳር አጋሪ ስሜት እጎዳለሁ ብለው በማይመቻቸውንም የሚጎዳቸውንም ነገር እሺ ሁሌ እሺ ሲሉ ይታያሉ። ለማይፈልጓቸውም ነገሮች ይስማማሉ። እውነተኛ ስሜታቸውን ይደብቃሉ። ይህ የትዳሩን ሰላም ያጋራቸውንም ፍቅር ለመጠበቅ ያደረጉት ይመስላቸዋል። ግን በተቃራኒው ጋሮት አስተሳሰብ የጀርባ አጥንት እንደሌሎት አድርጎ ያስመስሎታል። ድንበር፣ ገደብ ወይም ራስን ማክበር የሌለው ሰው አድርጎ እርሶን ማየት ይጀምራል። ራሱን የማያከብር እምቢማ ለማለት በቂ ምክንያት የሌለው ማን ያከብረዋል? ሰዎች ገደብ፣ ድንበር ያላቸውን ሰዎች ያከብራሉ። ሁልጊዜ ደስተኛ እንዲሆኑ ሲታጠፉላቸው፣ ሀቀኛ መሆን ሲኖርቦ የራሱን ስሜት ሲጨቁኑ፣ ባልደረባው ድንበሮቹን ደጋግሞ እንዲያቋርጥ ሲፈቅዱ፣ ወይም ጨርሶ ድንበር ከሌሎት እርሶን ዋጋ የሌለው ሰው አድርገው ስለሚቆጥሩ እኩል አድርገው ማየቱን ያቆማሉ። ሶስተኛ፣ ትችት ማብዛት ወይም አሉታዊ መሆን። የትዳር አጋራችንን ሁሌ ከመተቸት በበለጠ በፍጥነት አክብሮትን የሚገል ነገር የለም። እያንዳንዱ ውይይት እርማት ሲሆን ወይም የአጋሩን አሉታዊ ጎን ብቻ አጉልቶ መመልከት የትዳር አጋሩ ስሜት እንዲቀዘቅዝ፣ ዋጋ እንደሌለው እንዲሰማው ያደርገዋል። አንድ ሰው በቂ እንዳልሆነ በሚሰማው አካባቢ ደግሞ አክብሮ አብሮ መቀጠል አይችልም። አጋራችንን መተቸት ብቻም ሳይሆን ስለ ትዳራችንም ይሁን ስለ ስራችን፣ ማህበራዊ ግንኙነታችን ውስጥ ስለሚፈጠሩ ውጣ ውረዶች መፍትሄ ከመፈለግ ይልቅ ሁሌ የምናማርር ከሆነ አጋራችን ፊት ደካማና ረዳት የለሽ እንድንመስል ያደርገናል እና የትዳር አጋራችን አክብሮት ያጣል።
ህይወት ውስጥ በተለያየ አጋጣሚ ፈተና ወይም አስቸጋሪ ነገር ይገጥማል። አልፎ አልፎም ማማረር በሁሉም ዘንድ የተለመደ ነው። ነገር ግን ሁሌ ደጋግሞ ከወር እስከ ወር ስለ ችግር ከማውራት አስተካክሎት ወይ ደግሞ ተቀብሎት ማለፉ የተሻለ ነው። የትዳር አጋርንም ስህተት እያንዳንዱን ለቃቅሞ ከማድረግ ወይም ሁሌ ከመተቸት ይልቅ ከተቻለ ደካማ ጎን ላይ አብሮ መስራት መሞከር፣ አለበለዚያ ግን ተቀብሎ መኖር። አራተኛ ራስን መጣል። አንዳንድ ሰው ስለ ጤንነቱ፣ ስለ ገንዘቡ፣ ስለ ስራ ወይም ስለ ግል እድገቱ ግድ አይሰጠውም። በተቃራኒው የትዳር አጋሩ እንዲንከባከበው ራሱን ማሻሻል ሳይፈልግ አጋሩ አብሮት እንዲቆይ ይጠብቃል። ስለ ህይወት ማሰብ ካቆሙ፣ ስለ ራሱ ግድ የማይሰጡ ከሆነ ለእርሱ ያለውን አድናቆት ማጣት ሊጀምር ይችላል። ምክንያቱም መስህብ አካላዊ ብቻ አይደለም፣ አእምሯዊ፣ ስሜታዊና መንፈሳዊም ጭምር ነው። ስለሆነም እድገት አክብሮትን ሕያው ያደርጋል። አምስተኛ አጋሩን በአደባባይ ክብር ማሳጣት። የትዳር አጋሮ ሁሌም ለነሱ እንደምትደግፉ፣ ሚስጥራቸውን እንደምትጠብቁ፣ ለነሱ ክብር እንዳላችሁ፣ ስህተታቸውን እንድትሸፍኑ ይፈልጋሉ። በተለይም በአደባባይ አጋሮውን በሰዎች ፊት፣ በጓደኞቻቸው፣ በልጆች ወይም በቤተሰብ ፊት በእነሱ መቀለድ፣ መተቸት፣ እነሱ ለሌላው ማካፈል የማይፈልጉትን ሚስጥር ለሌላው ማጋራት እና አክብሮት ማሳጣት፣ አሰንሶ ማየት ክብራቸውን ለመጠበቅ የማትችሉ መሆኑን ስለሚያሳያቸው ለእርሶ መልሰው ዋጋ መስጠት ያቆማሉ። ይህ ድርጊት ወዲያውኑ ክብርን ያጠፋል። የትዳር ጓደኛውን ስም መጠበቅ የራስዎን እንደመጠበቅ ነው። ስድስተኛ አጋሮን ለስሜቶቹ ሁሉ ተጠያቂ ማድረግ። አንዳንድ ሰዎች ለስሜቶቻቸው ሁሉ የትዳር ባልደረቦቻቸውን ኃላፊነት እንዲወስዱላቸው ይጠብቃሉ። ሲበሳጩ ወይም ሲከፋቸው እነሱን ተጠያቂ ያደርጋሉ። ደስተኛ ሲሆኑ ደግሞ እነሱን ያመሰግናሉ። የራስዎትን ስሜት ከማስተዳደር ይልቅ ለሚሰማዎት እያንዳንዱ ስሜት ተጠያቂ ማድረግ ሲያበዙ ለትዳር አጋሮት አድካሚ ይሆናል እና ማንም ሰው ስሜቱን መቆጣጠር የማይችል ሰው ሊያከብር አይችልም። ብዙ ጊዜ የትዳር አጋሮቻችን የኛ ተሸካሚ እንዳልሆኑ እና እነሱም ከኛ እኩል የሚያስተናግዱት ስሜት እንዳላቸው እንዘነጋና እንደ ልጅ የኛን ስሜት እንዲንከባከቡ እንጠብቃለን። ስሜቶቹ የእርሱ ኃላፊነት ናቸው። አክብሮት ደግሞ ከስሜት መረጋጋት ጋር የተቆራኘ ነው። ቁጣ፣ ቅናት ወይም አለመተማመንን የመሳሰሉት ባህሪውን ሲቆጣጠሩ የትዳር አጋሮ ከእርሶ ጋር ደህንነት ይሰማዋል። አለበለዚያ ደህንነት ሲጠፋ አክብሮትም ይከተላል። ሰባተኛ ራስን ዝቅ አድርጎ መመልከት። አንዳንድ ሰዎች የትዳር አጋራቸውን እሱን ወይም እሷን ስላገኘው በጣም እድለኛ ነኝ ሲሉ ልንሰማ እንችላለን። የትዳር አጋርን ከፍ አድርጎ ማስቀመጥ ክፋት የለውም፣ ግን መጠንቀቅ ያለብን ራሳችንንስ የቱ ጋር ነው ያስቀመጥነው የሚለው ላይ ነው። ሁለታችንም እድለኛ ነን ብለን የምናስብ ከሆነ ጥሩ፣ አለበለዚያ ለኔ አትገባኝም ወይም አትገቢኝም የሚል ደረጃ ከደረስንና ራሳችንን በዛ ደረጃ ዝቅ አድርገን እነሱን ብቻ እንደ ፍጹም የምናይ ከሆነ እኛ ለራሳችን በሰጠነው ቦታ ልክ አውርደው እኛን መመልከት ይጀምራሉ። ትዳር ውስጥ ሁለቱም እኩል ነው። የትዳር አጋሮቻችን እንደ ስሙ አጋር ነው እንጂ የሚፈልጉት አድናቂ አይደለም። ስለዚህ ይህን ነገር ማድረግ ከቀጠሉ አጋሮቻችሁ ከፍ ከፍ በመደረጋቸው አብረውት መቆየቱን ቢመርጡ ለእናንተ ያላቸውን ክብር እያሳነሱ ይሄዳሉ። ስምንተኛ ስህተትን በጭራሽ አምነው አለመቀበል። በራስ መተማመን ያላቸው ሰዎች ስህተት ሲሰሩና የእውነት የነሱ ጥፋት ከሆነ አምነው ተቀብለው ይቅርታ ይጠይቃሉ። በተቃራኒው ደካማ በራስ መተማመን ያላቸው ሰዎች ስህተቶችን ግልጽ ቢሆን እንኳን ራስን መከላከል ላይ ብቻ ያዘወትራሉ። ምክንያቱም ስህተት መሆንን መቋቋም ስለማይችሉ ነው። በዚህ ጊዜ የትዳር ጓደኛው እውነተኛ ከመሆን ይልቅ ስለ ትክክለኝነት ወይም ማሸነፍ ብቻ የበለጠ እንደሚያሳስባችሁ መሆኑን እያሳያችኋቸው ስለምትመጡ ለእርሱ ያላቸውን ክብር ያጣ። ዘጠነኛ በተደጋጋሚ ቃል ኪዳኖችን ማፍረስ። በተደጋጋሚ አንድ ነገር እንደምታደርጉ ቃል እየገባችሁ የምታፈርሱ ከሆነ እንደ ውሸታምና ቁም ነገር የሌላችሁ ተደርጋችሁ ትወሰዳላችሁ። ለምሳሌ ይህንን ነገር አደርጋለሁ፣ ይህን ልማድ እለውጣለሁ፣ እዚህ ቦታ እገኛለሁ፣ ከዛ ግን ቃላቶቹ ከተግባር ጋር ፈጽሞ አይዛመዱም። ይህን ጊዜ አጋሮት የሚናገሩትን ማመን ያቆማሉ። ቃላቶቻችሁ ትርጉም የለሽ ይሆናሉ። እምነት የማይጣልበት ሰው ትሆኑና አክብሮትን ታጣላችሁ።
ከዛ ይልቅ ከአቅም በላይ የሆነ ነገር እሺ ብሎ ካለመፈጸም አይ ማለቱ የተሻለ ነው። 10ኛ የበዛ ጥርጣሬና ቅናት። መተማመን ለትዳር መሰረት ሲሆን የትዳር አጋርን ያለ ምክንያት መጠራጠር፣ የት እንደሚሄዱ፣ ከማን ጋር እንደሚነጋገሩ፣ ምን እያደረጉ እንደሆነ በተደጋጋሚ የሚጠይቁ ከሆነና እንደማይተው የማያቋርጥ ማረጋገጫን የሚፈልጉ ከሆነ ይህ የትዳር አጋሮት ፊት ደካማና በራስ መተማመን የሌሎት ያስመስሎታል። በተጨማሪም እኔ በቂ አይደለሁም የሚል መልእክት ከጀርባ አለው። ስለዚህም ይሄ ደግሞ ክብርን ያሳጣል። 11ኛ የትዳር ግንኙነቱን የሚያሳድግ ነገር በጭራሽ አያደርጉም። የትዳር ግንኙነት በፍቅር በመተሳሰብ ዘላቂ ሆኖ እንዲቀጥል ከሁለቱም ሰዎች ጥረት ይፈልጋል። ግንኙነት ውስጥ ነገሮች አስደሳች ወይም ህያው ለማድረግ ምንም ጥረት የማያደርጉ ከሆነና ግንኙነቱ በራሱ እንዲሰራ እንዲስተካከል የሚጠብቁ ከሆነ ወይም የትዳር አጋሩ ቀድሞ እንዲያቅዱ ቀድሞ ፍቅር እንዲሰጡ ከእርሶ ፍቅርን እንዲያሳዩ ብቻ የሚጠብቁ ከሆነ ትዳሩ ላይ እርሶ ተሳፋሪ እንጂ አሽከርካሪ አይሆኑም። ጉዞውን አብረው ይሄዳሉ እንጂ ለጉዞ አስተዋጽኦ አያደርጉም ማለት ነው። ይህ ደግሞ በአጋሮ ፊት ለግንኙነቱ ምንም ግድ የሌሎት ደካማ፣ ግድ የለሽ ወይም ራስ ወዳድ እንዲመስሉ ያደርጎታል። ማንም ሰው ደግሞ ድክመትን፣ ግድ የለሽነትን ወይም ራስ ወዳድነትን አያከብርም። በዚህ ምክንያት ለእርሶ ያላቸውን ክብር ይቀንሳል። ያስታውሱ፣ በግንኙነት ውስጥ አጋሮ አሁንም ሊወዶት ይችላል። ነገር ግን ክብር አንዴ ከጠፋ መልሰው ማግኘት በጣም ከባድ ነው። ጥሩ ዜና በትንሽ የዕለት ተዕለት ባህሪያት መሻሻል ከይነት ብቻ እነዚህ ሁሉ ሊስተካከሉ የሚችሉ ናቸው። ከ11ዎቹ መካከል ራስዎት ላይ በጣም ያስተዋሉትን አንድ ወይም ሁለቱን ቅድሚያ ሰጥተው ማስተካከል ይሞክሩ። ከዛ ቀስ በቀስ የቀሩት ላይ ይሰራሉ። ለምሳሌ ከእርሶ ሴት ጋር የማይሄድ ጥያቄን በተገቢው መንገድ እምቢ ማለት መጀመር ይችላሉ። ችግሮች ሲፈጠሩ ሁሌ ከማማረር ይልቅ መፍትሄ መፈለግ፣ ካልተቻለም ጥሎ ማለፍ። የትዳር ጓደኛውን ከእርሶ ጋር በስሜትም በኃላፊነትም እኩል አድርገው ማየት መጀመር። ስህተት ሲሆኑ መቀበል መቻል፣ ቃል ኪዳኖቹን መጠበቅ፣ በራስ እድገት በጤንነት ግንኙነት ላይ መስራት መቻል፣ ለአጋሮት መታመን፣ ማክበር፣ ለራስም ዋጋ መስጠት በጣም አስፈላጊ ነው። ክብር ተጠይቆ የሚገኝ ነገር ሳይሆን በእርሶ ባህሪ ምክንያት የሚመጣ ነው። ዘላቂ ፍቅር ከፈለጉ ለመወደድ ብቻ ሳይሆን በየቀኑ ለመከበርም ይስሩ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሚያስፈልጋቸው ሼር በማድረግ ያጋሩ። ለበለጠ የአእምሮ ጤናና ግንኙነት እውነታዎች ላይክ እና ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።